እድሏ አራችን ልጅ አንድ በላት። ምን እሺ ድጋሚ መጣች እንዴ? አረ ምንም ልትፋታው አልቻለችም። ምን አስባ ነው? ምን አባቷ ወቂ ዝም ብላ መለጣጠፍ ነው። አንቺም ተለጣጠፊያ ማን ከለከለሽ? ምን አርገ እንደዳርከኝ ረሳው እንዴ? እና የተቸገረ አይለጣጠፍም ያለሽ ማን ነው? አቡ ቀልዱን ተወናችን ልጅ ሆነ ነገር አርጋት። እሺ ካልሽ እኔም የሚሄድበት ቦታ አለ፣ ደረስ ብዬ እመለሳለሁ። እሺ ደሞ ምን አባክ ፈለክ? ጀግናው በቃ ልፋታ አልከኝ አንተ። ዋጋ ሳላስከፍልህ በጭራሽ አልፋታህም። እና በሴት ነው እንዴ ዋጋ የምታስከፍልኝ? ምንድነው የምቀባጠረው? ምን አስበክ ነው አቤኒ ጋር ልጅቷን የላካት? ሰውየው ስለምን ልጅት እንደምታወራ እኔ አላውቅም። ለምንድን ነው ግን የምትፈታተነኝ? በጣም ስለምታስጠላኝ። ልክ እንደኔ ማለት ነው። ሰማኛለህ? እረፍ። ከኔ ጋር ቢቀርብ ነው የሚሻል። ማንን እንደምታስፈራራ ያወቅክ አይመስለኝም። የባለፈውን እርግጫ ረሳክ መሰለኝ። አታስብ፣ አረሰውም። ብድሬን ለመመለስ ቀን እየጠበቅኩ ነው። አብሽር፣ ያገናኘን። ሄሎ አቤኒ። አቤት፣ ማን ልበል? ኑሐሚን ነኝ። ኦ ኑሐሚን፣ እንዴት ነሽ? የኔን ሰጥቼ እኮ ያንቺን ስልክ አልያዝኩትም። አዎ ልቤንም የኔንም ወስደህ እኮ ያንተ አልሰጣልከኝ። ቁጥሬስ እኔ ጋር ነው። ልብ ፈናንጎራጉርልኝ እስቲ። እሺ ነይ ቁጭ በይ። ጠብቂኝ ፍቅሬን እዚያው ቦታ ከለመድንበት ፍቅር ጨዋታ እዚያው ለገሃር ቡፌ ደላጋር እዚያው ለገሃር ቡፌ ደላጋር ይከንፋል ባቡር ከድሬ ልገስግስ እኔም አብሬ አይኖቿን ሳከድን ጀንበር ብቅ በይ ወርደሽ በቸርቸር ሳላይሽ ቸራሉ ልኔ ደላጋር ቆሜያለሁ ፍቅሬ
በጣም ደስ ይላል፣ ግን ድምጽህ ላይ ህመም ይሰማኛል። ህመሙስ የድምጽ ሳይሆን የልብ ነው። የልብን ህመም ልብ ይፈውሳል ሲባል ሰምቻለሁ። አንዳንድን ህመም ልብና ሰው ሳይሆን ወይ ቀን ይፈውሷል ወይ ጠባሳ አድርጎት ያስቀረዋል። ለሰው መድኃኒቱ ሰው መሆኑን አትርሳ። ልክ ነሽ፣ ግን አንዳንዴ ለሰው በሽታውም ሰው ነው። ግን እኮ በቃ መሄድበት ስላለ ልሂድ። መልካም ቀን። ደሞ ያተንከሲስ ናት ስላንቺ አውቋል። ምን ማለት? እንዴት ሊያውቅ ቻለ? ምን አውቂ፣ ይሄ ሰይጣን ቁራጭ። በቃ ከዚህ በኋላ እኔ እዛ ሰፈር አልደርስም። ምን ፈርተሽው ነው እንዴ? ያዳ እንዴት አልፈራውም? ስለሱ የነገርከኝ እኮ ከመፍራትም በላይ ነው። ባንቺና በሱ መሃል ነው ያለው። እኔ ያለው ጫፍሽን አይነካሽም፣ አታስቢ። እንዴ አንተ ሁሌ አትኖር፣ ድንገት ቢያገኘኝስ? አለው ነገም ስራ ቦታችሁ መጣና ያቺን ልጅን መስመሯን አስሳታለሁ። ምን ልታረጋት? እሱ ለኔ ታዩ። ይልቅ አቤኝ ምን ብለሽ ነው የመጣሽው? ስራ ፈልጋለሁ ብየው ደግሞ እሱም መሄድበት አለ ብሎ ሄዷል እኮ። መሄድበት አለ? ምን ነው? አቤኒ ከስራ ቦታ ከቤቱና ከኔ ቤት ውጪ ሌላ የትም ሊሄድ አይችልም። ብቻ ወደዚህ ሊመጣ እንዳይሆን